ሰላም ቤተሰቦች እንዴት ናችሁ? በፓርት 2 የጋት እና የኤን ጋስ ኤግዛም ኩዌሽንስ ከአሁን በፊት የተፈተኑትን ጥያቄዎችን ይዤላችሁ መጥቻለሁ። የተወሰኑ ጥያቄዎችን እንሰራለን። በዚህ መሰረት ሌሎች ጥያቄዎች ሊመጡ እንደሚችሉ አስባችሁ ፕራክቲስ ማድረጋችሁን እንዳትዘነጉ ላይክ እና ሰብስክራይብ እያደረጋችሁኝ ወደ ጥያቄዎቹ እንሄድ። የመጀመሪያው ጥያቄ ምንድነው የሚለው if x, y and z are consecutive odd integers such that x less than y less than z, which of the following equals y ይለናል። ምርጫዎቹ እነዚህ ተሰጥተውናል። ዘን የትኛው ነው ከy ጋር ኢኳልም ሊሆን የሚችለው ነው የሚለን። እንግዲህ እዚህ ጋር ያለውን x less than y less than z የሚለው እነዚህ ሶስት ተከታታይ ኦድ ኢንቲጀሮቹ የትኛው ትልቅ ወይም ኦርደራቸው ነው። ይሄ በቀላሉ የሚያሳየን የመጀመሪያው ኦድ ኤክስ ነው፣ የሁለተኛው ዋይ ነው፣ የሶስተኛው ደግሞ ዜድ ነው ማለት ነው። ይሄ ኦርደራቸውን ነው የሚያሳየን። ሶ እንደዚህ ከሆነ ኢንተርምስ ኦፍ በአንዱ ቫሪያብል እንግለጻቸው ማለት ነው። ይሄንን ቸክ ለማድረግ ዋን ቫሪያብል ዲስክራይብ ራስ አዘር ቫሪያብል አንዱን በአንዱ መግለጽ መቻል እንችላለን ማለት ነው። ሶ ኢንተርምስ ኦፍ ኤክስ እንግለጻቸው ሁሎችንም። ምን ማለት ነው? በመጀመሪያ የመጀመሪያው ነምበር ኤክስ ነው ከተባል እነዛ ነምበሮች ማን ናቸው ማለት ነው? ኤክስ ኮማ የሁለተኛው ኦድ ኢንቲጀር ምን ይሆናል ማለት ነው? ኤክስ ፕላስ 2 ምክንያቱም ኤክስ ለዛን ዋይ ማለት ከኤክስ ምን ይላል ይበልጣል ማለት ነው። ስለዚህ ኤክስ ፕላስ 2 ነው። እሺ እንዴት ነው እንደዛ የሚሆነው? ለምሳሌ ከአንድ ብንጀምር አንድ ኦድ ኢንቲጀር አይደል? የሚቀጥለው ኮንሲኬቲቭ ኢንቲጀር ልናገኝ የምንችል ምን በማድረግ ነው? ፕላስ 2 በማድረግ። ፕላስ 2 ስናደርግ ስንት ይሆናል? 3 1 ኮማ 3 ቀጣይ ደግሞ አሁንም ፕላስ 2 ስናደርግ ማን እናገኛለን? 5 እናገኛለን ማለት ነው። ሶ እንዴት እያለ ይሄዳል? 1 ኮማ 3 ኮማ 5 ኮማ 7 እያለ በሁለት ዲፈረንስ ይሄዳል። ወደ ኔጌቲቭም ስንመጣ ልክ እንደዛ ማለት ነው። ኔጌቲቭ 1 ፕላስ 2 ስናደርግ 1 እናገኛለን ማለት ነው። እሺ ሶ ኔክስት የዋይ ማለት ኤክስ ፕላስ 2 ነው። እሺ ዜድ ማለት ደግሞ ኤክስ ፕላስ ዋይ ላይ ስንደምርበት ኔክስት ቱ ዋይ ስለሆነ ኤክስ ፕላስ 2 ፕላስ 2 ስናደርገው ምን ይሆናል? ኤክስ ፕላስ 4 ይሆናል ማለት ነው። ኦኬ እንግዲህ ሶስቱ ነምበሮቻችን ኮንሲኬቲቭ ኦድ ኢንቲጀር እነዚህ ናቸው። እሺ አይን ወይም ደግሞ የመጀመሪያውን ኦፕሽን እናየው እስኪ። ኢንተርምስ ኦፍ ኤክስ ገልጸን ከዋይ ጋር ተመሳሳይ ይቺ ማለት ዋይ ናት፣ ኤክስ ናት፣ ይሄ ደግሞ ዜድ ነው። እንግዲህ ዋይ ይችን መምጣት አለበት። ይሄን ሪፕለስ ስናደርገው ማንን መስጠት አለበት? ኤክስ ፕላስ 2 መስጠት አለበት። ከሆነ ከዋይ ጋር ኢኳል ነው ማለት ነው ይሄ ኤክስፕሬሽን። ኦኬ ደን ኤክስ ፕላስ ዜድ ማለት ስንት ነው? ኤክስ ፕላስ 4 ይሄ ቱ እንዳይመስላችሁ ዜድ ነው ያልኩት። ዘን ኤክስ ፕላስ 4 ፕላስ ኤክስ የጋራ በስንት ነው? 2 ይችን ዜድ ነው የተካት። ኦኬ ኢኳልስ ምን ይሆናል ይሄ? 2x ፕላስ 4 ኦቨር 2 በሁለት ስናቃልለው ስንት ይሆናል? ወይም ደግሞ 2 ኢንቱ ኤክስ ፕላስ 2 ኦቨር 2 ስንት ሆነ? ኤክስ ፕላስ 2 ከዚህ ጋር ከዋይ ጋር እኩል ነው። ይሄ ምንድነው? ትክክል ነው። እሺ የሁለተኛውን ደግሞ ቼክ እናድርገው። ኤክስ ፕላስ ዋይ ማለት ምን ማለት ነው ብለናል? ኤክስ ፕላስ 2 ፕላስ ዜድ ደግሞ ምንድነው ብለናል? ኤክስ ፕላስ 4 ደን ዲቫይድድ ባይ 4 በአራት ቅንፍ ስለሆነ ማለት ነው። ሶሪ ዲቫይድድ ባይ 3 ኦኬ ዘን
x plus x plus x 3x plus 2 plus 4 6 over 3 ይሆናል ማለት ነው። ዘን ስንት ይሆናል ይሄ? የጋራ ስንት ነው? 3 into x plus 2 over 2 over 3 ሶሪ ዘን ይህ ስንት ይሆናል? x plus 2 ይሆናል ማለት ነው። 3 by 3 ስለሚጠፋ ኦኬ ኮሬክት። አሁን ሮማን ነምበር 2 ምን ሆነ? ከማጋ እኩል ነው። x plus 2 ማለት ማን ነው ብለን ተብለናል? y ስለሆነ ከy ጋር እኩል ነው። እሺ ሮማን ነምበር 3ን ስናይ ሲምፕሊ ወደ x in terms of x ስለገለጽ ነው x plus 3 ማለት y አይደለም x plus 2 ነው y። ስለዚህ ከዚህ ጋር ኢኳል ስላልሆነ ያልሆነ ማን ነው? ሮማን ነምበር 2። ሶ ምንድነው የሚለን? ሮማን ነምበር 1 እና 2 ምንድናቸው? ከy ጋር ኢኳል ናቸው። ሶ መልሳችን ማ ይሆናል? a ማለት ነው። a is the correct answer. question number 2 very simple ጥያቄ ነው። ምንድነው የሚለን? 60 which is equals to what percent of 400 ነው የሚለን። 60 የ400 ስንት ፐርሰንቱ ነው? ይሄንን ለመስራት እንደዚህ አይነት በጣም ተደጋጋሚ ጥያቄ መምጣት ስለማይቀር ይሄንን ፕራክቲስ ማድረግ አለባችሁ። እሺ x what percent የተባለውን ሌት x percent እንበለው ፐርሰንቱን ለማጥፋት divided by 100 in terms of percent ማለት በ100 ፐርሰንቱን በ100 እናካፍላለን ሲባዛ 400 equals 60 so x 60 ልናገኝ የምንችለው ይሄንን የማናውቀውን ፐርሰንት ሲካፈል ለመቶ ሲባዛ በኦሪጂናል ነምበሩ 400 ስናደርገው ይመጣልናል ማለት ነው። ኦኬ ሶ 100 እነዚህ ሁለቱን ዜሮዎች ያጠፋልናል። ዘን 4x% equals to ስንት ማለት ነው? 6 divided by 4 divided by 4 x which is equals to ስንት ይሆናል? 15 ማለት ነው። መልሳችን ማን ነው? b። question number 3 50% of 200 ስንት ነው ነው የሚለን። ይህ ሲምፕል ነው። 15% 15 ሲካፈል ለመቶ ሲባዛ በ200 ስናደርገው እናገኛለን። ይሄ 20 በዚህ እናጠፋለን። ዘን ሲምፕሊ ስንት ይሆናል? 30 ይሆናል ማለት ነው። መልሳችን ሲ ይሆናል። ኦኬ the fourth question what percent of 3 is 6 ይላል። የሶስት ስንት ፐርሰንቱ ነው 6 ሊሆን የሚችለው ነው የሚለን። ሉካት ኦሪጂናሉ 3 ነው። የኦሪጂናሉ 3 ስንት ፐርሰንቱ 6 ሊሆን ይችላል ነው የሚለን። እዚህ ላይ ሁለት ነገሮች እንማራለን። እስኪ እንስራውና ነው እንዴት ነው ይሄን የምንሰራው? x divided by 100 equals times 3 equals 6 እንግዲህ ፓርቱ ስንት ነው? 6 ነው ማለት ነው። ሶ ምን እናደርጋለን? 3x which is equals to 600 x which is equals to divided by 3 ስናደርገው 200% ይሆናል ማለት ነው። 200% ሶሪ እዚህ ጋር ፐርሰንት የሚል መኖር አለበት። ኦኬ መልሱ 200% ይሆናል። እዚህ ጋር መረዳት ያለብን ምንድነው? አሁን ብዙ ጊዜ ብዙዎቻችን የሚገለጸው ፐርሰንት ማለት ከመቶ መብለጥ የለበትም እንላለን። የፓርት ነው እንደዛ። እዚህ ጋር ምንድነው what percent of 3 is 6 ማለት the whole thing is 3 the other whole thing twice the whole thing ማለት ነው which means ለምሳሌ there is one pizza እዚህ ጋር አንድ ፒዛ ቢኖረን 100% of this pizza is the whole ይሄ ፒዛ ሁሉም ማለት ነው ያልተቆረሰ so the whole percent whole value ነው 100% ስንል የአንድ ሙሉ ፒዛ ማለት ነው።
200% ማለታችን ደግሞ ምን ማለት ነው? twice this ፒዛ ሁለት ፒዛ ማለት ነው። ሌላ አንድ ሙሉ ፒዛ ማለት ነው። ግልጽ ነው። ከዚህ አንጻር ነው የሚገለጸው እና ብዙ ጊዜ አሁን የደሞዝ ጭማሪ አንድ ካምፓኒ ወይም ደግሞ አንድ መስሪያ ቤት 300% ጨመረ ሲባል ምንድን ማለት ነው? በ3 እጥፍ ያህል አጠፈው እንደማለት ነው። ይሄም አሁን twice the whole thing እንደማለት ነው እና በዚህ አግባብ ተረድተን አሁን እዚህ ጋር ያለ ሰው ሲምፕሊ ይሄን የሚሰራት አንድ ተማሪም እንደሚያደርገው ምንጊዜም ፐርሰንት ከመቶ ስለማይበልጥ 20 ነው ብሎት ሊያልፍ ይችላል። ነው እንደዛ ማለት አይደለም። twice the whole thing እንደማለት ነውና ቫልዩን በዚህ መንገድ ብንረዳው ጥሩ ነው ለማለት ነው። ወደ ቀጣዩ ጥያቄ እንሂድ። Question number 5. Find the lowest common multiple of 24, 36 and 40. ያው ይሄ የተለመደ ነው። GCF and LCM greatest common factor እና least common multiple የማይቀሩ ጥያቄዎች ናቸው። አንድ ሁለት ይመጣል። ይሄንን ፕራክቲስ ማድረግ ረስታችሁት ከሆነ ይሄን ለማስታወስ ሞክሩ። እንዴት ነው የምንሰራው? እንግዲህ LCM እና GCF ስንፈልግ ያው ፕራይም ፋክተራይዝ ማድረጋችን አይቀርም። እሺ ከ24 እንጀምር። 24 በ2 ስንት ይመጣል? 12 በ2 ያው 3 ፋክተራይዜሽን ስለምጠቀሙ እናንተ የተመቻችሁ መጠቀም ትችላላችሁ። 12 ሲካፈል ለ2 6 ይመጣል። በ2 አሁንም 3 አንድ እስከሚመጣልን ድረስ ኩዌሽንቱ እንሄዳለን። ያለ ቀሪ ተካፍሎ አንድ እስከሚመጣልን ድረስ እሺ ሲካፈል ለ3 አንድ ይመጣል። ጨረስ። ይሄ ማለት ስንት ነው? 24 which is equals to the power of 3 times 3 ነው ማለት ነው። ኦኬ አሁን ደግሞ 36 divided by 2 ስንት ነው? 18 divided by 2 9 divided by 3 በ3 ስለሚሄድ ማለት ነው። በ2 አይካፈልም። 9 by 3 አሁንም በ3 ይሄድልናል። 1 ጨረስ። 36 ማለት ደግሞ ስንት ማለት ነው? ኢኳልስ 2 the power of 2 ሁለት አይደል ያለ ታይምስ 3 the power of 2 ነው ማለት ነው። ኦኬ 40ንም አሁንም ፋክተራይዝ እናድርገው። 40 divided by 2 ሲሆን ይሆናል። divided by 2 10 ይሆናል። divided by 2 5 ይሆናል። then 5 ለራሱ ብቻ ነው የሚካፈለው 1 ይሆናል። 40 ማለት ደግሞ ስንት ነው? 2 the power of 3 times 5 ይሆናል ማለት ነው። ኦኬ then 24 ማለት ይሄ ነው። 36 ማለት ይሄ ነው። 40 ማለት ደግሞ ይሄ ነው። የነዚህንን የጋራ ትንሹን መልቲፕል ነው የምንፈልግ ማለት ነው። to find least common multiple of different number we have factorize by prime factorization በፕራይም ፋክተራይዝ ካደረግን በኋላ ኮመን የሆኑትን ፕራይም ፋክተሮቹ ሃይስት ኮመን ፕራይም ፋክተር ካለው ሃይስት ፓወር ያለውን እንወስዳለን። ኮመን ከሌላቸው ደግሞ ሁሎችንም ኦዶችን which means ኦድ ማለት ፓሪቲ እንትን ለማለት ሳይሆን ሁሉም ላይ የማይገኝ ለምሳሌ 5 አሁን ኦድ ነው ከነዚህ ምክንያቱም 24 ላይ የለም 36 ላይ የለም ማን ጋር ብቻ ነው ያለ 40 ላይ ብቻ ነው ያለ 5ን እንይዛለን። ከዛ ውጪ ግን ለምሳሌ 2ን ስናይ to the power of 3 ያለ እዚህ ጋር to the power of 2 አለ to the power of 3 ያለ እዚህ ጋር የሚበልጠውን ማንን እንይዛለን? to the power of 3 እንይዛለን። of 24, 36, 40 ሶሪ ላጥፋው በደንብ እንዲታያችሁ። ኦኬ ምን እናደርጋለን እዚህ ጋር to the power of 3 times አሁን 3 እንይዝ። 3 ስንት አለ? እዚህ 3 አለ 3 the power of 2 አለ highest power ያለውን እንይዛለን። አሁን እዚህ ጋር ባይኖር 3 ችን ብቻ ከሆነች ችን ብቻ 3 እንይዛለን ማለት ነው። ሁለቱም ቦታ ላይ ስላለ
ከኮመኖቹ ሃይስት ፓወር ያለው ማን ነው? 3 ዘ ፓወር ኦፍ 2 ታይምስ ከዛ የቀረን የለም 40 ላይ ስንል ማን አለች? 5 ኦኬ ይሄ ይሆናል ማለት ነው። የዚህ ሪዛልት ምናችን ይሆናል? ሊስት ኮመን መልቲፕላችን ይሆናል ማለት ነው። እሺ 2 ዘ ፓወር ኦፍ 3 ማለት ስንት ነው? 8 ታይምስ 3 ዘ ፓወር ኦፍ 2 ማለት ደግሞ 9 ታይምስ 5 እሺ 8 ሲባዛ በ9 72 ሲባዛ በ5 እሺ እንሄድ 72 ሲባዛ በ5 ስንት ይሆናል? 5 በ2 ስንት ነው? 5 በ2 10 0 ጽፌ እንዳለኝ 5 በ7 ስንት ነው? 35 አንድ ጋራ 36 ይሆናል ማለት ነው። መልሳችን ስንት ይሆናል? 360 is least common multiple of the 3 number ሶሪ ሲ ማለት ነው። ይሄ ምርጫ መልሳችን ስንት ነው? 360 ይሆናል ማለት ነው። ኦኬ question number 6 A and B together have አሪስ ሩቢስ እንደማለት ነው። የብር ልክ እንደ የማኒ አሃድ እንደማለት ነው። እኛ ሀገር ብር እንደምንለው ሩቢስ ለማለት ነው። so A and B together have 1210 rupees if for 50 of A's amount equals 2/5 of B's amount how much does B have? B ስንት ነው ነው የሚለን። እሺ እንስራው ምንድነው የሚለን? A and B together have together ማለት ማትማቲክስ መደመር ነው ማለት ነው። so A plus B equals 1210 then 4/15 of A ከማጋ እኩል ነው? ከ2 5ኛ B ጋር እኩል ነው ነው የሚለው። ኦኬ እሺ ከዚህ ጋር ተመሳሳይ ከሆነ both side እና በ15 እናባዛው ስንት ይሆናል? 4A equals 6B ይሆናል ማለት ነው። 6B ይሆናል። ኦኬ then A which is equals to ስንት ይሆናል? 6/4B which is equals to 3/2B ይሆናል ማለት ነው። then እዚህ ጋር ሪፕሌስ እናድርገው 3/2B plus B which is equals to 1210 ኦኬ then የጋራ ሁለት እናያዝና 3B plus over 1 አድርገን የጋራ then 2B over 2 which is equals to 1210 ኦኬ ስንት ይሆናል? 5B which is equals to 5B over 2 which is equals to 1210 both side በሁለት ስናባዛው times 2 ስናደርገው ስንት ይሆናል? 5B which is equals to 2420 ይሆናል። ሲካፈል 5 ስናደርገው B which is equals to ስንት ይሆናል? 484 ይሆናል ማለት ነው። መልሳችን ይሄ ነው። ይሄ ምርጫ ነው B the correct answer። ይሄን ይመስላል። በዚህ መሰረት ፕራክቲስ አድርጉ። ኔክስት በሌላ በቀሩት እስካሁን በተጠየቁ ጥያቄዎች እስከምንገናኝ ባይ ባይ። thank you for watching